ስለዚህ አሁን እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ አሁን እዚህ ጋር የኔ ደስተኛነት የኔ ምናምን አይደለም ለአንተ ምንም ሊጠቅመኝ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ። ትልቅ ነገር ነው ይሄ እንዴ እንዴ ሁሉም ሰው በሌላ በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ የሚያደርግሽ አልመሰለንም ነበር ግንኙነትና ነጥቅ ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣልና ዛሬ የኔና ፍቅርን ግንኙነት ከተቀበለ ከዚህ በኋላ እንግዲህ ምንም የሚያሳስበን ነገር አይኖርም። ምንም ደግሞና ቀፈትና እናመሰግናለን። በእውነት እናመሰግናለን። እና ስንተቃቀፍ እንጂ ሁላችንም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ ነው። በጧት ጠርተሽናችን ያሰምርሽው ላራችሁ ነው ይደርሻል። እሺ እንዴት ችግር የለም። ልታወሪኝ የፈለግሽውን ነገር አውሪንና እኛም ወደ ስራችን እንሄዳለን። እሺ ሰራላችሁ እንዴ? አለን ሁሉም እንደራስሽ አይምሰልሽ። ስራ ፈት የሆነ ሰው ሆነና እኛ ስራ ፈት እኮ አይተኛም። በጧት እንደኔ ነው የሚያስበው ነገር ተነስቶ ነገሮችን ማኔጅ ምናምን አርጎ የራሱ ላይ ይኖራል። ኤኒዌይስ ልጅ እያለን የለፋነው ነገር ስለጠቀመን ዛሬ ላይ ገቢ እንጂ ወጪ ብዙም የለብንም እና ለጥ ብለን ነው የምናድረው። ፈጣሪ ይመስገን ተኝተናል። አሜን አሜን። ምን ለፍታችኋል ልጅ እያላችሁ? ያው እንግዲህ ላንቺ መናገር አይጠበቅብንም። እሱ አይ ለኛ ከተጠቀመን በቂ ነው። አዎ እኛ ከተጠቀምንበት በቂ ነው። ችግሩ ምን እንደሆነ ታውቃለህ? ሁሉም አይን ያለው ያለና ይፈርዳል። እሱ ለነሱን ተውላቸው። ኤትስ ኦኬ። ማየትና ማስተዋል ደግሞ ይለያያል። ስታይ ነው የምታስተውለው። ሁሉ ነገራችንን ሚዲያም ላይ ከማውጣት አንዳንድ ነገሮቻችን ደብቅ ያሉ ናቸው። በጣም ምን ኖሮ ምን ይደበቃል ብላችሁ ነው ያለው እኮ ነው የሚደብቀው። ኤኒዌይስ ሌላ ነገሩን እንተውና ከፍቅር ባሻገር አንተም ሌላ ነገር ጀምረሃል። እንዴት ነው ፍቅር እቺ ሴት ናት እንል እንችላለን። አንተ ደግሞ በየቦታ ሄደ የኔን ስም ማንሳት ምንም ደስ ስለማይል ከዚህ በኋላ የኔን ስም በየሄድክበት አዲስ ነገር ካለ ነው ሩታ ስሜን እንድታነሳ አልፈልግም። ኢቭን ፋሚሊ ጋር ጭምር እየሄድክ ስሜን እያነሳ ነውና እኔ ላንተ ከማሰብ አንፃር ነበረ የሆነ ነገር ለማድረግ ስሞክር የነበረው ወይም ደግሞ ከፍቅር ጋር ባትሆን ምናምን የሚሉት ሐሳብ ይመጣልኝ እንደራሴ እንደሐሳብ እሱ ምርጫ እንተ ቢሆንም ግን ደግሞ እንደሐሳብ ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ። እንደዛ ነው አሁን እዚህ ጋር የኔ ደስተኛነት የኔ ምናምን ምንም አይደለም ለአንተ ምንም ሊጠቅመኝ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ በጣም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ። ትልቅ ነገር ነው ይሄ እንዴ አረን ፍቅር እንዴ ሁሉም ሰው በሌላ በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ የሚያደርግሽ አልመሰለንም ነበር ግንኙነትና ነጥቅ ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣልና ሪታ በዛ ልክ እንደዚህ ያደርግ ዛሬ የኔና ፍቅርን ግንኙነት ከተቀበለ ከዚህ በኋላ እንግዲህ ምንም የሚያሳስበን ነገር አይኖርም። ምንም ደግሞና ቀፈትና እናመሰግናለን። በእውነት እናመሰግናለን። እና ስንተቃቀፍ እንጂ ሁላችንም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ። እውነት በጧት ጠርተሽናችን ያሰምርሽው ትልቅ ሰው መሆኗን የተረዳሁት ሩት በጣም አስተዋይ በዚህ ልክ አስተዋይነትሽ ይጎላል ብዬ አስቤ አላውቅም ነበር። ሩታ ነገር ካለ እውነተኛ እህት አገኘሁ። አሁን በቃ እናመሰግናለን። በዚህ አጋጣሚ ሄርሜላን ማስማሚለን። እሺ አይደል ፍቅር? አይ እኔ ሄርሜላ ባይዘዌ አያገባኝም፣ አላውቃትም፣ አታውቀኝም።
በዚህ ጉዳይ የተዋወቀ ነው። ዋና ከበፊት ጀምሮ ከሩታዬ ጋር ነው የምንተዋወቀው። እሷ በዚህ ነገር በመስማማቷ ወደፊት ደግሞ ከደስታዬ ጎን ለመቆም ያብቃት። ሌላ ምንም አልፈልግም። ዋናው እሱ ነው። የጥንት የጠዋቷ ሩታዬ እና ስለዚህ ይሄንን ነገር ለኛ ትልቅ ዜና ነው። በጣም መልካም ዜና። ቀንሽ እንደዚህ እኛ እንዳብራሽ ህይወትሽ ሙሉ ብርሃን በብርሃን ይሁን። አሜን በእንጂ የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው። አሜን በእንጂ አሜን በይሩታ። እሺ አመሰግናለሁ። እና ምንም ጨምራል። ህይወታችሁ ይጣፍጥላችሁ፣ ውለዱ፣ ክበዱ። እሱ ያንተ ፍላጎትና ያንተ ምኞት ነው። እሱ ያንተ ፍላጎትና ያንተ ምኞት ነው። እኔ እኔን ማድርገው የኔን ስም እንድታነሳ ይችላልላችሁ። ያናገርኩ ወደሚለው ይመጣል ማለት ነው። ይቅርታ ሩታዬ፣ ደስታችንን ሙሉ እናደርግ ብለን ነው እኮ እኔ ጨርሻለሁ። በቃ አንቺ ሲጨርሹ እኛ ደግሞ አሁን ላደረግሽልን ነገሮች ምስጋና ማቅረብ መቻል አለብን። የሰው ልጅ መልካም ነገር ጥሩ ነገር ሲያስብ በእውነት ከልብ ሩታዬ በጣም ነው የምናመሰግነው። ክበሪም ላከበርሽን በጠዋት ቀስቀሻሽ እዚህ ድረስ ጠርተሽ ለኛ በማሰብ እንቅልፍሽን መስዋዕት አድርገሽ በጣም እናመሰግናለን። ለላይፋችን ቁልፍ ነገር ነው። እኔ ይቅርታ ይሄ ሁሉ እኔ ብቻ የማድረግ ስለምችል አታስፈልጊኝም። አመሰግናለሁ። አይ ቴንክ ፍላጎትሽ ነው እኔ ማከብርልሽ። ያንቺ ደስታ ለኔ ደስታዬ ነው፣ የኔ ደስታ ላንቺ ደስታሽ እንደሆነ ማለት ነው አይደል? አዎ እኛም ደግሞ የምንፈልገው እሱ ነው። እና የጠራሽን ነገር ብለዚህ ከሆነ እኔም ከልብ አመሰግናለሁ። ፍቅርም እንዳለችው የኛ ደስታ ስላስደሰተሽ እንደገና አብሮነታችንን ስታይ ደግሞ በዚህ ልክ ስለተደሰትሽ ከልብ እናመሰግናለን። ፈጣሪ ያክብርልን። እንግዲህ ከዚህ በላይ ደግሞ ነገ ከነገ ወዲያ አብረን ብዙ ታይሞችን እናሳልፍ ሰዎች ያድርገን። አሜን። ለምን ይሄ እንደዚህ አይነት እንትነት ማይገኝ በጣም ተአምር ነው የሆነብኝ። እኔም እንደዚህ ደንግጫለሁ፣ ሰርፕራይዝ ሆኛለሁ። አሁን ቁርስ እንኳን ባንበላ ራሱ እንውላለን። አረ አልኩህ እኮ አያስፈልገኝም። ሳምንቱን ልንቀጣቸው በውሃ ብቻ በውሃና በፍቅራችን። ፍቅር ካለ ደግሞ ማለት ነው የቁንጫ ቆዳ መኝታ ይሆናል ይባላልና አንዳንድ ጊዜ አባቶቻችን እኮ እንዴት ነው እኛ ነን አሁን ያለነው አሁን ይሄ ዘመን ላይ ያለን ወጣቶች ነገሩን አባላሽው ነው እንጂ የሚሉት ነገር በሙሉ እውነት ነው እንዴ? በጣም በእውነት በጣም ናርታዬ ከልብ እናመሰግናለን። በዚህ አጋጣሚ መኝታ ይሆናል ኬት የመጣው ያው እንግዲህ አባባሎቻችንን እኛማ እናፈልቃቸዋለን አይደለም። አይ የቁንጫ ቆዳ ላይ ተኝተህ ታውቃለህ ነው? ፍቅር ካለ ሁሉ ነገር አለ፣ ሁሉ ይቻላል። የማይቻል ነገር የለም። በፍቅር ያልተሸነፈ ያልተናደ ተራራ የለም። ስለዚህ ለሰው ልጅ በሙሉ ፍቅርን ነው እኛ እንትን ልንፈልገው አይደለ? ለምን እኔ ፍቅር ብዬ ስሟን ሳወጣላት ከብዙ ነገር አንግል ከብዙ ነገሮችን አይቼ ነው እንጂ ዝም ብላ ፍቅር አልተባለችም እሷ ማለት ነውና የፍቅር ሰው ስለሆነ አይቼ ባይዘው ይሄ አስተያየትን በጣም ነው የምወደው። የምትመለከትበት መንገዶች ነገራቶችን በጣም ነው የማደንቅልህ። ሲመስለኝ ሞር ያፈቀርሽኝ በአስተያየቴ ነው እናሳ ከምክንያቶቹ መሀል አንዱ ምክንያት ነው እንጂ በዛ ብቻ አይደለም። በቃ ያንን ነገር እንድታቂ ስለምፈልግ ነው ብታየና። ለማንኛውም ደስ ብሎናል፣ ከልብ እናመሰግናለን። አንቺም ለሰጠሽን ቦታ ለሰጠሽን ክብር ለእያንዳንዱ ነገር ከልብ እናመሰግናለን አይደል ፍቅር? አዎ። ስለዚህ አንዳንድ ጊዜ ደግሞ እንደዚህ አይነት ነገር አይሆንም። ማልቀስ ዛሬ አይፈቀድም። የደስታ ቀን ነው እንደው ከዚህ በላይ ካወራ በቃ ወይ እኔ ጨርሻለሁ። ኦኬ መሄድ ከምትፈልጉ ከሆነ መሄድ ትችላላችሁ። አይ ቲንክ ጨርሳችኋል መሰለኝ። ምሳ ሻይ ቡና እንለም። እሺ የደስደስ ወይ እግዚአብሔር ይስጥልኝ። የደስደስ ሻይ ቡና ምናምን የእውነታ ልጋብዛችሁ ነኝ። አይ አረ እኛ አንቺን ልጋብዥን ሳይሆን የደስደስ ከኛ ነው እንጂ ቴንክ ዩ አያስፈልገኝም። አመሰግናለሁ። እንዴት መሰለ ከዚህ በኋላ ያለውን ነገር ሩታ ከዚህ በኋላ ያለውን ነገር እንደነገርኩህ ነው። እሺ አርፈህ የራስህን ኑሮ ነው። አርፈህ የራስህን ላይፍ ቀጥል። ግን አሁን ሰላም ከሆነን አልቀረም። አርፈህ የራስህን ላይፍ ቀጥል። ቆፍጠን በል ወንዱ በቃ
እንደ ሴት እዛም እዚህም እየሄድክ ወሬ አታውራ። ኧረ ሩታ እሺ፣ ምንድነው ብታወራ በፍቅር ላይ አብሪ ይችላል። በየአይነት ዛሬ እያደበላለኩ ማዳመጥ ትችላላችሁ መሰለኝ አይደለ? ኖ ወሬው እንድብልቅልቅ አደረግኩ። ከዚህ ጋር ደስተኛ ነኝ። ሁለታችን አንድ ላይ ሞት። እሺ በቃ የተመቸህን እየለቀምክ ማዳመጥ ትችላለህ። እንዴ ለምን አንቺ መጣሽ? አይ ምን አለ መሰለሽ ሩታ፣ አሁን ግራ ያጋባሽ መጣሽ። ደስታሽን አይደል እንደ ገለሽልኝ። ጨርሻለሁ። በቃ ለማንኛውም አንዳንድ ፕሮግራሞች ሲኖሩ እንደዚህ ምናምን ብቻ እንጻጻፋለን። በውስጥም እጽፍልሻለሁ ወይ ደውልልሻለሁ። ችግር የለም ምንም አልፈልግም። እና እንደ ድሮዎቹ እሺ፣ እንደ ድሮዎቹ ወይ በጣም ናፍቀኝ ነበር። እኔ ከጀርባዬ እንትን የሚልብኝ ሰው አልፈልግም። ወይ ከጀርባሽ አይደለም ከፊት ለፊትሽ ነው። ወይ ከዚህ በፊት ከጀርባሽ ምንም ያደረኩት ነገር የለም። እየሄድሽ ናፍቆት እንዳይመሽባችሁ ቁርሳችሁ እህቴ መልካም ቀን ለማንኛውም የኔና ቴንክ ዩ። እሺ እንዳይደብርሽ ነው። እንግዲህ ሁሉንም ነገር አይታችኋል። ምንም ማለት አልችልም። ምንም ማለትም አልፈልግም። ፈጣሪ ይመስገን። እንግዲህ ከዚህ በኋላ ከህይወት ይወጣሉ ብዬ ተስፋ አደርጋለሁ። ምንም ቁም ነገር የሌላቸው ሰዎች ናቸው። ግን የተረዳሁት ነገር ላይክ እሱም እንደ ወንድ ቆፍጠን ብሎ የራሱን ኑሮ መኖር ከቻለ ይኑር። የኔን ስም ማንሳት ባይችል ደስ ይለኛል። ከዚህ በኋላ እኔ ህይወት ውስጥ ዝር ብለው ባይመጡ ስሜንም ባያነሱ ደስ ይለኛል እና ሲቀጥል ደግሞ ቃልና ተግባሩ አንድ አይነት መሆን ቢችል ደስ ይለኛል። እኔም ወደ እነሱ ህይወት ዳግመኛ መመለስን አልፈልግም። ይሄን ይመስላል እንግዲህ ስለሁሉም ነገር ቴንኪው። እናንተንም አመሰግናለሁ። ሜቢ ያስደበርኳችሁ ያስከፋችሁ ሰዎች ካላችሁ በጣም ይቅርታ። በጣም ነው የምወዳችሁ።